አዳድር ሊሆን አይችልም ግን ተፈናቃዮች ሊመለሱ ከንደሱ ካሉ ሰዎች ጋር መስራት አለብኝ continue to work with people like him many Tigrayans you know this see you as a traitor thousands of people in Tigray went to the battlefield ብዙ የትግራይ ሰዎች እርሶን እንደ ካዲ ቆጥሮታል በሺ የሚቆጠሩ የትግራይ ወጣቶች የእርሶን ጥሪ ሰምተው ዝመት ማለትዎትን ሰምተው ጦር ሜዳ ገብተው ሞተዋል አሁን የዚያ ጦርነት ሰለባዎች እርሶን ክደውን የዚህ ሁሉ ጦርነትና መከራችን መሐንዲስ ወደ ሆኑት አብይ አህመድ ሄዱ ብለው ለሚያስቡ ተጋሩ ምን ይሏቸዋል there are two things here እዚህ ጋር ሁለት ነገር አለ ተጋሩ ራሳቸውን ለመከላከል እንዲዘምቱ መጥራት የተገቢ ነበር ግን አመራሩ ሙሉ በሙሉ ወድቋል የራሴን ድርሻ ወስዳለሁ አሁን እያደረኩ ያለሁትም ንሳ መግባት ብቻ ሳይሆን የሰራናቸው ስህተቶችና የፈጸምናቸው የተሳሳቱ ስሌቶች በድጋሚ እንዳይከሰቱ አቅሜ በፈቀደ መጠን መስራት ነው that could have been avoided if we were insightful enough as the leaders doesn't happen again What have you achieved by making this big አብይ አህመድ ጋር በመቀላቀል ለትግራይ ህዝብ ምን ፈየዱለት ያሳኩለት ነገር ምንድነው you mean since joining I had long since joined Abiy Ahmed I was እኔ እኮ ከአብይ ጋር መስራት የጀመርኩት አሁን አይደለም ገና የጊዜ መንግስቱ ፕሬዝዳንት ተደርጌ በርሱ ሲሾም ጀምሮ አብረን እንሰራ ነበር ይህ በድንገት የሆነ ነገር አይደለም ከትግራይ ተባረሩ አዲስ አበባ ስመጣ ደግሞ በትግራይ ጉዳይ መወያየት ነበረብን አሁንም በመንችለው መጠን የትግራይ ህዝብ ጥቅሞች ለመጠበቅ እየሰራው ነው ይህንን ለማድረግ ደግሞ እንደ ፖሊሲ አውጭ ሳይሆን ያለችውን ጣል እንደሚያደርግ አማካሪ ከጠቅላይ ሚኒስትሩ ጋር የመስራት እድል ገጠመኝ are going to pay dividends and then I will use that opportunity In 2019 Prime Minister Abiy Ahmed won the Nobel Peace Prize for ending decades of hostilities with neighboring Eritrea በ2012 ዓ.ም ጠቅላይ ሚኒስትር አብይ ከኤርትራ ጋር እርቅ አውርደዋል በሚል የኖቤል ሽልማት ወስደዋል እነሆ ሰውዬ በትግራይ ላይ ኤርትራን ጓደኛ አድርገው የእርስ በርስ ውጊያ አካሂደዋል አሁን ደግሞ በኢትዮጵያና ኤርትራ መካከል አዲስ ጦርነት እየመጣ ይመስላል የኢትዮጵያ ታንኮችና አየር መቃወሚያዎችም ወደ ድንበር እየተጠጉ እንደሆነም በመዘገብ ላይ ነው ሁለቱም መንግስቶች እየተካሰሱ ነው ኢትዮጵያ እንደገና ሌላ የጦርነት አዘቅት ውስጥ ልትገባ ነው እንዴ I wouldn't put it that way እንደዛ መቀመጥ አልፈልግም ኢትዮጵያ የባህር በር ያስፈልገኛል አለች ሲባል አሰብን መቆጣጠር ፈልጋለሁ አለች ከሚለው ጋር እየተምታታ ነው የኤርትራ ሉዓላዊነትን ከሚገዳደር ነገር ጋር በተገናኘ የተባለ ነገር የለም Are you saying that the claims of the Ethiopian government led by Abiy saying we want access to that Red Sea port that's in Eritrea you're saying that won't lead to war እያሉኝ ያሉት በአብይ አህመድ የሚመራው መንግስት የባህር በር ፈልጋለሁ ሲል ከኤርትራ ጋር ውጊያ እገባለሁ ይያል አይደለም ነው That's in Eritrea, you're saying that won't lead to war. No what I'm saying is I don't expect that to lead to war እያልኩ ያለሁት ወደ ጦርነት የሚያስገባ ነገር የለም ነው Abiy on the one hand has said he wants peace he said he wants to avoid conflict on the other he's vowed to quote correct this historic error of the seaport and said quote I am 1,000,000% sure Ethiopia will not remain landlocked ጠቅላይ ሚኒስትር አብይ ግን አንዴ ጦርነት አልፈልግም ሰላም እፈልጋለሁ ይሉና አንዴ ደግሞ 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ የባህር ባለቤት ትሆናለች ታሪክን እናረማለን ይላሉ የመከላከያ ሚኒስቴር በቅርቡ መስዋዕት ከፍላችሁ የባህር በር ለማግኘት እንዳታቅማሙ ሲል ለሰራዊቱ ጥሪ አቅርቧል እነዚህ ሁሉ እንዴት ስጋትን አያመለክቱም President Isaias and Prime Minister Abiy will find it in their hearts to find a way አብይና ኢሳያስ ይህንን ቀውስ ይፈቱታል ብዬ ከልብ አምናለሁ እመነኝ ያንን ነው የማምነው to defuse the crisis believe me That's what I believe in because believe me this show is not about belief it's about facts ይህ የእምነት ክህደት ጉዳይ አይደለም ሐቅና ተጨባጭ ነገር ነው መነጋገር ያለብን ማስረጃ ነው ማቅረብ የሚገባን ጦርነት አይኖርም ይያሉ በእርግጠኛነት እየተናገሩ ነው ይሄንን ለማለት ማስረጃ አለዎት So you're saying there's no conflict everyone who's worried about conflict right now I'll give you the facts you know I recently traveled to Afar region ማስረጃ ልስጥህ በቅርብ ወደ አፋር ክልል ሄጄ ነበር ወደ ቦሬ በሚወስደው መንገድ በዛ ቦታ ላይ በኢትዮጵያ መንግስት የተገነባ የአስፋልት መንገድ አይቻለው በዛ በኩል ደግሞ የኤርትራ መንግስትም አስፋልት እየሰራ ነው ይህ በሁለቱም ወገን በቅርቡ የሚያልቅ ነገር ነው እነዚህ ሁለት አካላት የሚፈጥሩት ህብረትን ማስቀረት አልችልም Many would say this is not about a port This is about expansionism by the Ethiopian government. ግን ሰዎች እየተጨነቁ ናቸው የብዙዎች ጭንቀት ስለ ወደቡ አይደለም ስለ ኢትዮጵያ መንግስት ተስፋፊነት ነው አንዳንዶች አብይ አህመድ ቀይ ባህር ድንበራችን ነው ብለው እንደ ነገስታቱ ዘመን ምታነጋሪት ሊሉ ይችላሉ ምክንያቱም እሳቸው የኢትዮጵያን ታላቅነት የመለሱ ብለው እልልታና ጭፈራ ማየት ይፈልጋሉ ይላሉ እንዲህ ያለ አመለካከት ላላቸው ሰዎች ምን ይሏቸዋል Ethiopia's greatness What do you say to people who say that
When I said that, I said as much. ይህንን እኮ እኔም ብየዋለሁ። He was obsessed with Ethiopia's imperial past. You said he wants to restore Ethiopia's greatness. እንደውም እርሱ በነገስታቱ ታሪክ የሚመሰጥ ነው፣ ታላቋን ኢትዮጵያ መልሳለሁ ባይ ነው ብለው ነበር። አሁን ይህንን